ከፍርሃት መላቀቅ ትፈልጋላችሁ? ወይም ብዙ ከማሰብ ብዙ ከመጨነቅ መላቀቅ ትፈልጋላችሁ? ወይም ይሄኛው አእምሮ በሚላችሁ እየተመራችሁ ወይም ሳታስቡት በስሜታችሁ እየተመራችሁ በኋላ መጸጸትና መጨነቅ ሰልችቷችኋል? ልብ ብላችሁ አዳምጡኝ። እንደዛ ከሆነ ማለት ነው ባለፉት 8-9 ዓመታቶች እኔ እነዚህን ውስጥ የተቀበሩ ስሜቶቻችንን ለማውጣት በራሴ ላይ የተለያዩ ነገሮችን ስሞክር ነበር እና ካለፉት 3 ዓመት 4 ዓመት ጀምሮ የሚገርም የሆነ የራስን የማወቅ ሂደት ውስጥ ወይም በውስጣችን ስለሚፈጠሩ ስሜቶች ጥልቅ ግንዛቤ ለመውሰድ ወይም ለማወቅ የሆኑ ቴክኒኮችን እየተጠቀምኩ ነበር እና እነዛ ቴክኒኮች ብዙ ትራውማዎችን ብዙ በውስጤ የተቀበሩ የህፃንነት ህመሞችን የስሜት ህመሞችን እንዳላቀቅና ከሱም ይልቅ እውነተኛ ማንነቴን ማወቅ እንዲችል አግዞኛል እና በዚህ ቻናል ላይ ለብዙ ጊዜ ቪዲዮ አልፖስትኩም የነበረ ምክንያቱም እዚህ ጉዞ ላይ ስለነበርኩ ማለት ነው። አሁን በድጋሚ የተመለስኩ ነው። እናንተም ከፍርሃቶቻችሁ መላቀቅ የምትፈልጉ የፍርሃቶቻችሁን ምንጭ ማወቅ ብቻ ሳይሆን አውቃችሁ ከነዛ ፍርሃቶች ነፃ የምትወጡበትን መንገድ የምትፈልጉ ከሆነ ወይም ደግሞ ብዙ እያሰባችሁ ኦቨርቲንክ እያደረጋችሁ ብዙ የምትጨነቁ ከሆነ አእምሮአችሁ ትላንትና ላይና ነገ ላይ እየሄደ እያሰቃያችሁ ከሆነ ከዛ መውጣት የምትፈልጉ ከሆነ እና እውነተኛ የውስጥ ሰላም እውነተኛ መረጋጋትና እውነተኛ የውስጥ ነፃነት የምትፈልጉ ከሆነ ከዚህ በኋላ እንደዚህ አይነት ቪዲዮዎችን ላካፍላችሁ እወዳለሁ ማለት ነውና ላይክ አድርጉት፣ ሼር አድርጉት፣ ሐሳባችሁን ደግሞ ንገሩኝ። የትኛው ስሜት ነው ለእናንተ በጣም